ሰላም አለይኩም። ዛሬ ቆንጆ የሆነ ክሪስፒ ቺክን እንሰራለን። እዚህ ጋር ነጭ ሽንኩርት ጨምሬያለሁ። ዶሮ ቆራርጬ አዘጋጅቼ ነበር። ከዛ ደግሞ አንድ እንቁላል ጨምሬበታለሁ። እዚህ ጋር የተለያዩ ቅመማ ቅመሞችን ኦሪጋኖ፣ ቆንዶ በርበሬ እና ሙሸካል የሚባለው ይሄ ቅመም ነው ማለት ነው። እሱን ነው የጨመርኩት። ቤት ያላችሁን ማንኛውም ነገር መጨመር ትችላላችሁ። እዚህ ጋር ደግሞ ስፕራይት ጨምሬያለሁ። በጣም ነው ቆንጆ የሚያደርገው። እዚህ ጋር ለበን ጨምሬያለሁ፣ አሬራ ማለት ነው። ከዛ ዱቄት እንጨምርና የፍርኖ ዱቄት ማለት ነው፣ የዳቦ ዱቄት ነው የጨመርኩት። ከዛ ትንሽዬ እንትን ጨምሬበታለሁ፣ ቤኪንግ ፓውደር። አያችሁ፣ ትንሽዬ ቤኪንግ ፓውደር ነው የጨመርኩት። ከዛ አንድ ላይ እናሸውና ለሆነ አክል ሰዓት እናስቀምጠዋለን። የሆነ ሲቀመጥ ከቅመሙ ከእንቁላሉ ከሁሉም ጋር ይዋሃድና ቆንጆ ቴስት ይሰጣል። ጣዕሙ ደስ የሚል ይሆናል ማለት ነው። ከዛ እዚህ ጋር እንትን ጨምሬበታለሁ፣ የቀዩ አላሳየኋችሁም፣ የቺሊ ዘይት የሆነ ስፓይሲ ጣዕም እንዲኖረው የሚያደርግ ማለት ነው። እዚህ ጋር ደግሞ ዱቄት አዘጋጅቼ በዱቄት እንትን እለዋለሁ፣ ለውሰውና እናዘጋጀዋለን ማለት ነው። ከዛ ቆንጆ እንትን ይወጣዋል። እውነት ከውጭ ከሚገዛው በላይ በጣም ነው የሚጣፍጠው። ማሻአላ። እዚህ ጋር ደግሞ እየተጠበሰ ነው። ዘይት አግላችሁ ከዛ ትጨምሩታላችሁ ማለት ነው። በጣም ደረቅ የሆነና ደስ የሚል ዶሮ ነው። በጣም ደስ ይላል። እዚህ ጋር ደግሞ ድንች አጠገቡ የሚቀርብ እንደዚህ አጥቤ በሶፍት ምናምን አድርጌው ከዛ ቅመማ ቅመሞችን እንጨምርበታለን። ቤት ውስጥ ፓፕሪካ፣ ትንሽ ጨው እና ቆንዶ በርበሬ ነው የጨመርኩት። ከዛ የተፈጨ የደረቀ ደግሞ እንትን ነጭ ሽንኩርት፣ ከዛ አንድ ላይ እንትን ለውና አደበላልቀን ሲጋ ዘይት ኮርን ዘይት ነው የሚለው ሴትዬ ነው የተሰጠችኝ፣ እና የተለያዩ አይነት 3 አይነት ዘይት ነው የጨመርኩት። ከዛ እንትን የበቆሎ ዱቄት ኒሻ ማለት ነው ጨምሬበታለሁ መጨረሻ ላይ። የምር እንደዚህ ሞክሩት፣ በጣም ነው የሚጣፍጠው። ደረቅ ነው በቃ ልክ እንደሚገዛው። በጣም በውድ ብር ነው የሚገዛው ውጪ እንደዚህ ሆቴል ላይ ቢቀርቡ ማለት ነው። እና በጣም ማሻአላ ነው። ይኸውቹ እንደዚህ እና አዲስ ነኝ፣ ሰብስክራይብ አድርጉኝ፣ አበረታቱኝ። አስተያየትም ይሄ ጎሏል ይሄን ጨምሪ የሚልም አስተያየት እቀበላለሁ። ምክንያቱም አዲስ ስለሆንኩኝ ማለት ነው። ይሄ ደግሞ አሁን ኒሻ ነው የጨመርኩት፣ የበቆሎ ዱቄት ማለት ነው። ይሄው ኒሻ ለምን ያገለግላል? ደረቅ እንዲል፣ ይሄ ማስተርድ ጣዕሙን እንትን እንዲለው ማለት ነው። ቆንጆ ጣዕም እንዲሰጠው ነው። ከዛ ዘይታችንን አግለን እዚህ ጋር እንጠብሳለን ማለት ነው። ግን እንዳያያዝባችሁ እዚህ ጋር ቶሎ እጃችሁ ማረፍ የለበትም። በእንትን እያላችሁት እየቀላቀላችሁት፣ ዘይቱ ደግሞ እንዳያቃጥላችሁ ረዘም ያለ እንትን ላይ እንደዚህ እያደረጋችሁ ተጠቀሙት። ምክንያቱም የበቆሎ ዱቄት ያያይዘዋል። ግን ከደረቀ በኋላ መሻላ መጨረሻ ደግሞ ይሄን ይመስላል ማለት ነው። ቆንጆ እራት ወጥቶታል እና ሰብስክራይብ አድርጉኝ።